በኪራይ ቤት ውስጥ ነዎት? ይህ ቪዲዮ ለእናንተ ነው። ሰላም ኢየሩሳሌም ነኝ፣ አርክቴክት እና ኢንቴሪየር ዲዛይነር። በዛሬው ቪዲዮ 5 ትልልቅ ለውጥ የማያስፈልጋቸውን የኪራይ ቤቶችን ማስዋቢያ መንገዶች እንነጋገራለን። የመጀመሪያው በሰፋፊ ግድግዳዎች ላይ ተንቀሳቃሽ ምስሎች እንዲሁም ፎቶዎችን በመጠቀም ግድግዳችንን ማስዋብ እንችላለን። ሁለተኛ ተጨማሪ ላይቶች መጠቀም ከፈለግን በጠረጴዛ ላይ የሚቀመጡ በወለሎች ላይ የሚቀመጡ እንዲሁም ማዕዘኖች ላይ የምናቆማቸውን መብራቶች እንደ አማራጭ መጠቀም እንችላለን። ሶስተኛ ሰፋፊ የሆኑ ምንጣፎችን በማንጠፍ የወለላችንን እይታ መቀየር እንችላለን። አራተኛ መስታወቶችን በሳሎን እንዲሁም ደግሞ በመተላለፊያ ቦታዎች ላይ በማድረግ ቤታችን ሰፊ የሆነ እይታ እንዲፈጥር ማድረግ እንችላለን። አምስተኛ ትንንሽ የሆኑ ፈርኒቸሮችን በኮርነሮች እንዲሁም ደግሞ በባዶ ግድግዳዎች ላይ እንደ መጽሐፍ መደርደሪያ እንዲሁም ጌጣጌጥ ማስቀመጫ አድርገን ማስቀመጥ እንችላለን ማለት ነው። እንደዚህ አይነት የኢንቴሪየር ዲዛይን ሀሳቦችን ከፈለጉ ይህንን ፔጅ ፎሎ ያድርጉ። አመሰግናለሁ።